ጫት ሊሆን ይችላል መጠጥ ሊሆን ይችላል ተናደስ ውስጥም የገባህበት አጋጣሚ ነበር አንድ ነገር ልንገር የዚህንም ኬዝ ልንገር እሺ እኔ አላቃቸው እንግዲህ የእግዚአብሔር ተአምር ነው መነግር የእግዚአብሔር እውነታን ነው መነግር ስልኬን ሁሉ አስቀይራ እየጠጣ ነው ብላ የምታወራ እሱ ነው ብለው የሚያወሩ ሰዎች ነበሩ በአስራ ምናምን አመቱ ነው ይሄ ልጅ መቼለት አመቱ ጌዲዮን ይሄ ሁላ ነገር ሁላ ለአንተ አይገባም ይቅር በለኝ ብሎ እግሬ ላይ ወደቀው እሱ እየጠጣ ነው የሚያወራው ከዛች ልጅ ጋር ሰው ግን የሚያውቀው ጌዲዮን ነው የሚጠጣው ነው የሚባል አይገርምህም እኔ ጋር ሁሉ እኮ ይደውላል በጣም ከባድ ነገር ነበር ብታይ ልነግርህ አልችልም ሰይፍሻ በመደወል ስልክ ላይ በነበረው ተአምር እንደው እግዚአብሔር ሁሉ ይጠብቃቸው ምድር ላይ ያሉትን ሰዎች እውነቴን ነው የምነግርህ በማያውቁት ነገር መፈጠሪን ሁሉ አስገጣላ ነው እኔ ብዙ ነገሮችን ነው የደረሰብኝ ብዙ ነገሮችን ነው ያወቅኩት የሚገርም ነገር 100,000 ብር ላንተ ስጦታ ሰጠን አብረን ቁጭ ብለን አወራን ካሁን በኋላ ነገሮች ይስተካከላሉ በቃ በአጋጣሚ መቼም ይሄ እገዛ አስፈልጎኛል አሁን ስለተሰጠኝ በጣም አመሰግናለሁ አልከ ዛሬ 10 ዓመትና በወሩ ተደወለልኝ ባንተ ስልክ እና ያን ሁሉ ቃል ገብቶ እንዴት ምናምን እምለው ለካ ሌላ ገጸ ባህሪ ነው ማለት ነው እሱ ብዙ ነገር ነበር ማለት እኔ እንዲህ ብያል ነገር እናንተም ማታውቁት ነገሮች አሉ እኔ ደግሞ ብዙ ነገሮችን ማቃቸው ነገሮች አሉ ገብቷል ይሄን ያለ አመት ብዙ ነገር ላይ ነበርኩኝ ግን ማን ምን እንደሚያጠፋ ነበር ማወቅ የምፈልገው ገብቷል ምንድነው ጌዲዮን ከምን የመጣ ነው እንደዚህ አይነት ነገር ሊመጣበት የቻለው በምን ምክንያት ነው የሚለውን ነገር እግዚአብሔር የተመሰገነ አወቀው ሁሉንም ነገር ሳቅ በቃ ማለት እኔ ኢቭን ማላወራቸው ሰዎች አውርቻቸው አላቅም አግኝቻቸው አላቅም ሰላም ብያቸው አላቅም ምንም አይነት ነገር በቃ ያስጠላ በዚህ ደረጃ ጌዲዮንን ለመጉዳት የሚንቀሳቀስ አካል ካለ ምክንያቱ ምንድነው ምንም ምክንያት የለን ምንም አይነት ምክንያት የለን በምንም እኔ የቤተሰቦቼም ላይፍ ሌላ ነው ከቤተሰቦቼ ውስጥም ሌላ ነገር የለም ራሳቸውም ከሰው ጥግ የሚደርሱ አይደሉም የራሳቸውን ላይፍ ነው የሚኖሩት አላቅም ጌዲዮን እንግዲህ ጌዲ በተራ አልበም በጣም ይወደዳል የተወደደበት ዋና ምክንያት በጊዜው አልበሙ ሲወጣ ይሄ አራተኛ አልበም ነው አይደል ያኔ እንግዲህ እሙ የተባለች አፍቃሪህን ስላጣሃት አገር ጥላ ስለሄደች ልብ ስለተሰበረ እንደሆነ በጊዜው ገልጸ ዘፈን ዘፍናል ከዛ በኋላ ደግሞ እንግዲህ ያም ነገር ተደራርቦ ብዙ ነገሮች ሊከሰቱ ይችላሉ ተባለ ጌዲዮን በየናይት ክለቡ ሰው ሁሉ ላይ የሚጓጓለት ድምጻይ ነው አሁንም ቢሆን ሙዚቃ ስራዎችን ትሰራለህ መሀል ላይ ግን እንዲህ አይነት ነገር ሲከሰት ምናልባት ሁላችንም ያጋጥመናል የሆነ ነገር እንደዛ ነው አሁን ደግሞ ሰሰማ ጌዲ አዲስ ህይወት ጀምሮ አግብቶ ወለደ እውነት ውሸት